ከዚህን ቀደም እንጠቀመው ያው ምንም አይነት መብራት ባለመኖሩ የተነሳ በጨለማ ነበር ስንኖር የነበረው እና መብራት የለንም ምንም አይነት መብራት የለም ለዛ መብራት ለመጠቀም በጋዝ በኩራዝ ነበር ስንጠቀም የነበረው በሶላሩ መብራት ምክንያት እኔ አሁን ገና መብራቱ ከመጀመሩ ፍሪጅ ነው የገዛሁት ፍሪጅ ገዝቼ ጀላቲ ያሽጋለሁ ነጋዴ ነኝ ሱቅ አለኝ እና በጣም በሚገርም ሁኔታ አገራችን ያው የፀሐያማ ሀገር ስለሆነ ያን ነገር ይገዙናል እና ጥሩ ገበያ ያለው ያንን እሸጥበታለሁ በጣም ተጠቃሚ ነኝ በሱ ማለት ነው በፊት የምንሰራው በናፍጣ ነበር የናፍጣ ወፍጮች ነበር ብዙም አዋጭነት የሌላቸውም አንደኛ ኢኮኖሚም ብዙም ህብረተሰቡ ላይ ጫና ነበረው አሁን ላይ ግን ይሄን ኤሌክትሪክ ወፍጮ ስናገኝ የተሻለ ነገር ነው እና ከወጭ አንፃር ከዲካም አንፃር ብዙ ነገሮች ይቀንሳል The key input for the rural transformation is energy. When we supply energy in a certain village, if you again visit that village after 2-3 years, you will see economy is boosting in that city. If we have achieved a 2% growth of energy, you can achieve 1% of GDP growth. ELIP has been a very successful initiative that whose inception was 2018. And since 2018, we have increased together with the government the connections to tenfold in the country. ከዚህ በኋላ መሆን እኔ መፈልገው የክሮብ ተማሪ በመሆኔ እርሻን ስራ አስፋፍቶ ለመስራት በሱ ራሱ ዲግሪ መማር ፈልጋለሁና ምን ለማለት ፈልጌ ነው ይሄን ሶላር በመኖሩ እዚህ ማነባለሁ ቤት ላይም ሄጄ በሱ አጣናለሁ ያለው ነገር በሱ ለማንበብና ለመረዳት ሞክራለሁ ግን አሁን ከዚህ በኋላ በሱ ተምሬ ከወጣው ያለው ማህበረሰብ በሱ ለማገልገል ፈልጋለሁ ቲዮሬቲካሉን ክላስ ውስጥ አሳይተናቸው ፕራክቲካሉን ደግሞ መተው ኮምፒውተር ላይ ያዩና እንዴት እንደሚመዘገብ እንዴት መያዝ እንዳለባቸው በተግባር የምናሳይበት ስለሆነ ለፕራክቲካል ተግባር በጣም ወሳኝ ነው አጠቃላይ ይሄ መብራት ከመምጣት በፊት ተካሚ በጣም ይቸገር ነበር አገልግሎት ለመስጠት እሱ ምንድነው ላቦራቶሪ ለመስራት መብራት ያስፈልገናል የተለያዩ ነገሮችን ብዙ የላቦራቶሪ በኩል የሚሰሩ ስራዎች አሉ እነሱ መብራት የግድ ያስፈልገናል በጣም ነበር የምንቸገረው መብራት ባለመኖሩ ማለት ነው ግን አሁን ይሄ መብራት ከገባ በኋላ ተካሚ ሲመጣ ቢያንስ ከ30 እስከ 40 ደቂቃ የተለያዩ እንትኖች ስለሚገለጹ ምርመራ ስለሚሰጥ የወባም ይሁን የታይፎስ ሌሎችም ነገሮችም በየነ ደቂቃቸው መብራት እስካለ ድረስ ከዚህም በፊት እንደሚቆየው አይቆይም እንደምንቸገረው አንቸገርም መብራት ከመጣን በኋላ እኛ በጣም ድካማችን ቀንሷል ወደ ክትፋት የህፃናቶችና የነፍስ ጡር እናቶች የምንሰጠው ክትፋት በደና ክትፋት ነው ያልሞተ ክትፋት ነው የሰጠነው ያለ ነው በጣም አሪፍ ነው በጣም ለውጥ ነው እኛ አገኝተነው ለህብረተሰብን ለእኛን በጣም ድካማችን ቀንሷል
ፍሪጅ ገዝተን በክትባት የእናቶችና የህፃናቶች የሚሰጠው ክትባት በፍሪጅ ውስጥ ነው እናስቀምጣለን። ካስቀመጠን በኋላ በእናቶችን በልጆቹን ያልሞተ ክትባት ወይ ዜና ክትባት ነው የምንሰጠው። The main objective of this national electrification program is actually to electrify Ethiopia by 2030. However, this program is actually very overambitious and a very comprehensive program. Because it minimum requires about 6 billion USD, and you can understand what 6 billion USD means for a country like Ethiopia today. However, through the support of the ELI program, most of the challenges have been, of course, overcome, and we have learned a good experience. And now we have already revised our energy policy, which allows the private sector involvement in the power generation, transmission, and distribution, and also in other energy resources as well.